ሰላም 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 ነው። እንዴት ኮንደረ መጣሽ? አንደና ቀያችሁ ሰላም ሰላም እንዴት ነው? እግዚአብሔር እንቅስቃሴ ለማድረግ ዝግጁ ነሽ? ተዘጋጅተሻል? በሁሉ ነገር አንበሳ ለውጥ እናመጣለን በደንብ። ዛሬ አሪፍ እንቅስቃሴ እንሰራለን። ቀለል ያለም በመጀመሪያ የሚሆን ላንቺ ብዙ ድካም የማይፈጥር ግን ሞራል የሚሰጥሽ ቀለል ያለ እንቅስቃሴ እንጀምራለን። እንቅስቃሴው የምንጀምረው ወክ እያደረግን ነው፣ በእርምጃ ነው። ከኔ ጋር አብረን ወክ እናደርጋለን። ትንሽ ሞቅ ሲል ሰውነትሽ ለማሳሳቢያና ሌሎች እንቅስቃሴዎችን ለዛ ቤት ትሰሪያለሽ። እሺ ዝግጁ ነሽ? አይ በሳ መለስ ትንሽ እጅሽን ፈጠን። አዎ በለው መራመድ። ጎበዝ ናይስ። ትንሽ ዞር። በጣም አሪፍ። እዛው ላይ ቁሚ። አሁን ትንሽ እስኪ 1 2 3 4 5 6 7 8 9 10 በጣም አሪፍ። ቀላል ነው አይደል? በጣም ቆንጆ። 1 2 3 4
5 6 7 8 ይበቃሻል። አሁን ደግሞ ትንሽ 1 ዞር 2 ዞር 3 4 5 አይዞሽ ወገን 6 7 8 9 10 በጣም አሪፍ። አሁን እንደቆምሽ እዚህ ጋር 1 2 አሁን ግራ ቀኝ ቶሎ እሺ ጎ አፕ 1 2 3 4 5 6 7 8 9 10 መቆም ከዛ የውስጥ እግር 1 2 3 1 2 3 4 5 6 7 8 9 10 መቆም። አሁን ጃምፕ ጃክ ያደረግን ይሄን መበተን 1 2 3 አይዞሽ 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 ዳይ 1 2 3 4 ሲቀጥ 5 6 7 8 9 10 ይቀርሻል። 10 ጨምሪ ጎበዝ። እስኪ አሳዩ 1 2 3 4 5 6 7 8 9 10 በጣም ጎበዝ። ትንሽ ወክ አድርገሽ ተመለሽ። አሁን ወደዛ ፈጠን ብለሽ ቅድም እንዳሳየሽ እጅሽን እስኪ ከእጅ ጋር ዳይ ፈጠን። በጣም አሪፍ ተመለሽ። ቶሎ ፈጠን በይ እኔ ጋር ድረሽ ቶሎ ድረሽ። ዳይ ፈጠን በይ ዳይ አንበሳ። አሁን ደግሞ ትንሽ ምን ታደርጊያለሽ? ሶምሶማ ግድ ብለሽ እዛሽ ደርሰሽ እኔ ጋር በፍጥነት ቶሎ በይ እስኪ 1 2 ቶሎ በይ ፈጠን ወደ እኔ ቶሎ ንኪኛ። እስካሁን መስሎታ ነው እጄን የታል እጄ? እስኪ ንኪዋ። አንበሳ በጣም አሪፍ። አሁን እንቀይራለን። አሁን ከውስጥ እግር ነው የሰራን። አሁን እጃችን ከታች እግርሽ መነሳት አለበት። 1 2 3 4 5 6 7 8 9 10 9 8 7 6 5 4 3 2 1 ወደ እኔ ትዞራለሽ። አሁን እጅን ግራ ቀኝ ፓንች ነው የምትመት። ጨብጮ ጎ 1 2 3 4 5 6 7 8 9 10 ቀረሽ። 1 2 3 ምቺ 4 5 ጎበዝ 6 7 8 9 10 ምን እዛች ጋር ምን እናደርጋለን? በፍጥነት ሶምሶም አድርገሽ ትመጫለሽ። ጎ አንበሳለሽ ጎበዝ። ትቱ አንደኛ ተመለስ። ጀንኪ የስ የታል እጄ የታል አንበሳ። አሪፍ እንቀጥል። አሁንም አሁን ደግሞ ልክ እንደዚህ የዞርሽ ትንሽ ጎን ሽንጥሽ ላይ ያለው ስጋ እንዲጠፋ አይደል ትፈልጊ? 1 2 ያልሽ ጎ 1 2 3 4 5 6 7 8 9 10 9 8 7 6 5 4 3 2 1 ከኔ ጋር ፓንች የታል? ጎ 1 2 3 4 5 6 7 8 9 10 ምች 9 8 7 6 5 4 ምች 3 የታል ድምፅ? ጎ በፍጥነት የታለሽ? እስኪ ጎ ሂጅ አንበሳ ትቱ ጎበዝ ወደ ዞር። አሁን ርቄሻለሁ በጣም አትደርስብኝ። አትደርስም ከው እስኪ አመለጥኩሽ። ጎ አንበሳ። አሪፍ ናይስ ቆንጆ። አሁን ስትሬች እናድርግ። ትንሽ እናሳፍር። ድካም አለው ትንሽ አለ። ከዚህ ቀስ እያደረግሽ እያሳደግሽ ትንፋሽሽ እየጠፋ
ጉልበት እያገኘሽ ሰውነትሽ እየቀነሰ ስትሄጂ ደግሞ ጎስቶኛል ይሰጣል። አሁን ስትሬች እናድርግ ማሳሳብ። እስኪ እዚህ ጋር 1 2 3 4 5 ፊት ለፊት ላይ እጅሽን 1 2 3 4 5 ከኋላ ገፋ 1 2 3 4 5 ላይ ትንሽ እጅሽን ወደዛ ቀይሪ 1 2 3 4 5 ቀይሪ 5 4 3 2 1 ወገብሽን መያዝ ከዛ ትንሽ ገፋ ሆድሽ ላይ ስሜት እንዲኖረው 1 ሳብ 2 3 4 5 እዚህ ጋር ትንሽ ከፈት እግርሽን ከዛ ጭንሽ ላይ ከዛ ዝቅ ትንሽ 1 2 3 4 5 እስኪ ጫማሽን ንቂ 1 ጎበዝ 2 3 4 5 አጠፍ ከዛ ዞር ትንሽ 1 2 3 4 5 ጎበዝ ልጅ 5 4 3 2 1 ሰብሰብ ዘና ዘና። እሺ በዛሬ እዚህ ላይ ይብቃን። በሚቀጥለው ቀን ደግሞ ትንሽ ሰዓት ትንሽ ደግሞ ኤክሰርሳይዝ ጫና እየጨመርን በደንብ ነገሮችን እስከምንፈልግበት እስክንደርስ ድረስ ነገሮችን እያስተካከልን እንሄዳለን። ለዛሬ ግን እዚህ ላይ ይበቃናል። እንዴት አገኘሽት? ደስ ይላል። ወድሻል? አንለቀውም አይደለ? ቀላል ነው ላንቺ። አንበሳ ታረቂዋለሽ። ጎበዝ። ሰላም ማስተር እንዴት ነህ? እግዚአብሔር ይመስገን። እንዴት አላችሁ? እንዴት ቆያችሁ? አለን። ያው እንግዲህ ዛሬ ከኤክሰርሳይዝ ላይ ነው ያቋረጥነ የ90 ቀን ቻሌንጅ ያው እንግዲህ ዛሬ በይፋ አስጀምረናል። ያው የህፃን ፌቨን የመጀመሪያ ቀኗ ነው። ያው እንግዲህ ሰው የመጀመሪያ ቀን ኤክሰርሳይዝ በኋላ ምን ነገሮች ሊያጋጥሙት ይችላሉ? እንደ መጀመሪያስ ህፃን ፌቨን እንዴት አገኛት? በጣም አሪፍ ቆይታ ነበር ከፌቨን ጋር የነበረኝ። ያው በጣም ጎበዝ ልጅ ናት። በጣም መነሳሳቷ ሞቲቬሽኗ ደስ ይላል። ለለውጥ ያላት ነገር ደስ ይላልኝ። በጣም ትሁት ናት። ስለዚህ ከእሷ ጋር የነበረን የመጀመሪያ ቀን ቆይታ ደስ የሚል ነበር። በጥሩ ተጠናቋልኝ። ወደፊት ደግሞ ነገሮችን አድ እያደረግን እያሳደግን የእሷን አቅምም እየጨመርን ቀናቶችንም ኤክሰርሳይዝ ጫናውን እየጨመርን የእሷን ለውጥ እየጨመርን የምንሄድበትን መንገድ እናመቻቻለን ብዬ አስባለሁ። ያው እንግዲህ አብዛኞች ህጻናቶች ስፔሻሊ በዚህ ዘመን ያሉት ከስፖርቱ በተጓዳኝ የተለያዩ ኤክሰርሳይሶችን ያደርጋሉ። ይሄ ማለት የስክሪን ታይም ላይ የሚያጠፉት ሰዓት አለ። እንቅልፋቸውን አምሽተው ይተኛሉ። ከሚመገቧቸው ምግቦች አንጻር ከስፖርቱ ጋር እንዴት ታየዋለህ? እንዴት ነው ማስተካከል ያለባቸው? ምን ትመክራቸዋለህ? በጣም ቆንጆ ጥያቄ ነው። አሁን በላይፋችን ውስጥ የላይፍ ዲሲፕሊናችን በጣም ወሳኝነት አለው። ከዛም በመነሳት ህፃን ፌቨን ስክሪን ላይ የምታጠፋው ሰዓት ካለ በተለያየ ጊዜ እንቅልፍ ጤናማ የሆነ እንቅልፍ ከ7 እስከ 8 ሰዓት አንድ ሰው መተኛት አለበት እና ያን የእንቅልፍ ሰዓቷን የእረፍት ሰዓቷን በአግባቡ መጠቀም መቻል አለበት። ያ ካልሆነ ለኤክሰርሳይሱ አፌክት ያደርገናል። ምክንያቱም በቂ ጉልበት አታገኝም። በቂ መነቃቃት ስለማታገኝ አፌክት ሊያደርግብን ስለሚችል እያንዳንዱን ነገር ቲክቶክ፣ ሞባይል፣ ቲቪ፣ ፊልም ምናምን የምታዩበትን ሰዓት ሁሉ ከቤተሰብ ጋር በመነጋገር እንቀርፈዋለን፣ እናስተካክለዋለን። የእሷን ላይፍ ስታይልም እናስተካክለዋለን ብዬ አስባለሁ። ለኤክሰርሳይዝ እና ለሌሎች ተጓዳኝ በሽታዎችም አፌክት ያደርጋል። ማንም ሰው በየአካባቢው ልጆቹን ቢቆጣጠርና ከእንደዚህ አይነት ነገር ቢጠብቅ እላለሁ። ያው እንግዲህ ማስተር የ90 ቀን ቻሌንጁ ተጀምሯል። አሁን ከህፃን ፌቨን ጋር መስራት የሚፈልጉ ሰዎች በጣም ብዙ ሰዎች ሪኩዌስት እያደረጉን ነበርና ከሷ ጋር መስራት ይችላሉ? አሁን ተመዝግበው ጀምረው ወይስ እንዴት ነው? ከሷ በኋላ ነው ሌላው ፌስቱ የሚጀምረው? እንዴት ነው ይሄን ነገርስ? በጣም ቆንጆ ጥያቄ ነው። ያው እንደነገርኩ ህፃን ፌቨን ለ90 ቀናት ፕሮግራም ማሳያ ነች።
ስለዚህ በርካታ ልጆች እኔም ጋር እየደወሉ እየጠየቁኝ ነው። ግን እኔ የምፈልገው ህፃን ፌቨን ላይ ያለውን ለውጥ ሰው እንዲያዩና እንዲረዳ ስለምፈልግ እሷ ላይ ሰርተን ከዛ በኋላ ያለውን ፕሮግራም ባልኩ መሰረት እናስኬደዋለን ማለት ነው። በጣም ጥሩ። አብዛኞች ደግሞ ስጋት የሆነባቸው ባለፈውም እንደወራን የትምህርታቸው ነገር ነውና ከትምህርታቸው ጋር ያለውን ነገርስ እንዴት ነው ማስኬድ የምንችለው? ጊዜ በጣም ወሳኝ ነው። ሴት ማድረግ ያስፈልጋል፣ እውነት ነው። ግን ኤክሰርሳይሱን የምንሰጠው በቀን 2 ጊዜ ነው። በተመረጡ ቀኖች በቀን 2 ጊዜ ሊሆን ይችላል እንደየአስፈላጊነቱ። ግን ጠዋት 12 ሰዓት እስከ 1 ሰዓት ተኩል ነው፣ የትምህርት ሰዓትን በማይነካ መልኩ ነው። ማታ ደግሞ ከ11 ሰዓት ጀምሮ በኋላ ያለው እስከ 12 ተኩል ባለው ነው። የተማሪዎችን የትምህርት ሰዓት የማይሻማ ነው ለማለት ነው። መጀመሪያ ቀን ኤክሰርሳይሷ ነው የህፃን ፌቨን። አብዛኞቹ ሰዎችም በሌላ ኤክሰርሳይዝ ላይ ያሉ ሰዎች ከመጀመሪያ ቀን የመጀመሪያው ቀን ሊሆን ይችላል ከዛ በኋላም ባሉ 2-3 ቀናት ከነዛ ኤክሰርሳይሶች በኋላ ስትራፖ ምናምን ሲያጋጥማቸው ከሌላ ህመም ጋር ከሌላ ፔን ጋር ያይዙታልና ይሄንስ እንዴት ነው ልትገልጽላቸው የምትችለው ነገር? በጣም ቆንጆ ጥያቄ ነው። አሁን የጠየቀኝ ጥያቄ ስትራፖ የሚባለው ነው። ያ ማለት ምን ማለት ነው? ሰዎች ሰርተው የማያውቁትን የኤክሰርሳይዝ አይነት ወይም ሰርቶ የማያውቁ የሰውነት ክፍላቸው ከበድ ያለ ኦቨርሎድ ያለው ወይም ኦቨር ኤክሰርሳይዝ የሆነ እንቅስቃሴ ሲያደርጉ በማይክሮ ሰከንድ በማይታይ የሰውነታችን ጡንቻ ሊሰነጣጠቅ ይችላል ወይም ደግሞ ስትሬን ያደርጋል። ስለዚህ ያነ በጣም ፔን ስላለው ሰዎች ስትራፖ ያዘኝ ይላሉና እንደ ህመም አድርገው የሚወስዱት ሰዎች አሉ። ግን ያ ነገር ከ2 ቀን በላይ የማይቆይ የህመም አይነት ስለሆነ እንቅስቃሴውን የሚገድበን አይደለም። ማንንም ሰው የመጀመሪያ እንቅስቃሴ ሲያደርግ ጠንካራ የምንላቸውን የመቀመጫ፣ የጭናችን፣ የሆዳችን፣ የትከሻችን ጡንቻዎች ስትራፕ ሊያደርግብን ይችላል ወይም ደግሞ ትንሽ ህመም ስሜት ሊኖረው ይችላል። ግን በጣም ቁስል ህመም ስላልሆነ ሰዎች በቀላሉ ሬዚስት አድርገውት ኤክሰርሳይሱን የሚያሸንፉበትን መንገድ መፍጠር አለባቸው። የሚታከም ነው፣ የሚድን ነው፣ በቀላሉ ወደ ቦታው የሚመለስ ነገር ስለሆነ ህመም አይደለም ወይም ጉዳት አይደለም። በቀላሉ የሚስተካከል ነገር ስለሆነ ሰዎች ይሄን ነገር ተረድተው የመጀመሪያ ቀን ሲመጡ ኤክሰርሳይሱን ከአሰልጣኛቸው ጋር በመማከር ቀለል ያለ ከቀላል ወደ ከባድ በመሄድ ሰውነታቸውን ማዘጋጀት አለባቸው ብዬ አምናለሁ። በጣም እናመሰግናለን ማስተር። ያው ከእንቅስቃሴ ላይ ነው የያዝነና ብዙ ጊዜ እንዳንሻማ ለሰጠን ጊዜ በጣም እናመሰግናለን። ኔክስት ታይም ደግሞ ህፃን ፌቨን በጣም ለውጥ አምጣ በተለየ ፕሮግራም እንደምንገናኝ ተስፋ እናደርጋለን። በጣም እናመሰግናለን። አመሰግናለሁ። እኔም ቴንክ ዩ በጣም ሰው ቲዩብን ላይክ አድርጉ፣ ሼር አድርጉ፣ የደወል ምልክቷን ይጫኑ። በረን ቆይታ ደስ ይል ነበር። ቀላል ወደ ከባድ ለሚኖረው ስፖርት ተዘጋጅቻለሁ። ማስተርንም ሰው ቲዩብንም ማመስገን እፈልጋለሁ። ሰው ቲዩቦች ማስተር እንዳገኝ ስለረዳችሁ ያመሰግናል። ማስተርም ይሄን እንድሰጠኝ እንድሰራ ስላደረከኝ ያመሰግናል። ሰው ቲዩብን ሰብስክራይብ፣ ሼር አድርጉ፣ ላይክ አድርጉ፣ የደወል ምልክቱን መንካት አትርሱ።